ጊዜ ሲያወራ ራሱ እንደዚህ ሆኖ ቀር አልሐምዱሊላህ አላ ኒዕመት ሰውት። ስለዚህ አላህን አመስግኑ። የጤና ልክ የምታውቁት በበሽታዎች በህመሞች ስትፈተኑ ጊዜ ነው። የጤናን ዋጋ ማወቅ የፈለገ ሰው ሆስፒታል ይሄድና ህሙማኖችን ይጎብኛቸው። የዛኔ ምን ያክል ጸጋ አላህ እንደሰጣቸው ታውቃላችሁ። አንድ ልጅ አባቱን ቤት ውስጥ ብር ካልሰጠኸኝ ብሎ ከጓደኞቹ በታች እንደሆነ ስሞታ ያቀርብለት ነበር፣ ያለቅስ ነበር። ጓደኞቼ እንዲህ እንዲህ ያላቸው ብሎ እየዘረዘረ አባት ያን ማድረግ አልቻለም። ይሄ ልጅ በአባቱ ተማሮ አዝኖ እያለቀሰ ወደ ውጭ ሲወጣ ጊዜ ሌላኛው ጓደኛው ህፃን ልጅ እየተንፏቀቀ ሲሄድ ተመለከተው። እግሮች የሌሉት እሱ ግን እግር አለው። ልጁ ያመረረው ለልጁ ያልተሟላለት ጫማ ልኝና ለካ እኔ ጫማ የለኝም እያመረረው አባዬ ነው። ከኔ በታች የሆኑ እግር የሌላቸውም እየተንፏቀቁ የሚሄዱም አሉ ብሎ አላህ በእርሱ ላይ የዋለለትን ጸጋ አየና አመሰገነ ይባላል። ነቢ ስ ላ ሰለም ምን አሉ? ከእናንተ በላይ የሆኑ ባለጸጋዎችን ባያቸው ጊዜ ከእናንተ በታች ወደ ሆኑት ተመልከቱ እና አላህ በእናንተ ላይ የዋለላቸውን ጸጋ አስተውሉ ብለው ተናገሩ። በዒባዳ በአምልኮ በተመለከተ ከአንተ በላይ ያሉትን ተመልከት፣ ነቢያቶችንና ሰሓቦችን፣ ሰለፎችን። በምድራዊ ጥቅም በተመለከተ ደግሞ ከአንተ በታች ወዳሉት ተመልከት። ይሄ ነው የሚጠቅማቸው። ሰዎች በዚህ ዓለም ላይ በተሰጣቸው እንዳያመሰግኑ የሚያደርጋቸው ትልቁ ነገር ምንድን ነው? ከእነርሱ በላይ ያለን ባለጸጋ በሚመለከቱ ጊዜ ነው። አያቸው። የዛኔ አማኝ ግን ነቢ ስ ላ ሰለም የተዋለላቸውን ጸጋ ልክ እንድታውቁ ዘንድ ከእናንተ በታች ወዳሉት ተመልከቱ ብሎ አስተምረዋል። በሐለባ ቆሜ ይላል ቃሉ ሲናገር። ይሄ ሐለባ ኮፍያ ነው።